የኤርሜላ አያት ኤርሜላን ረግመናታል ብሏል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ለቻናሌ አዲስ ሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ፣ ሼር በማድረግ አበረታቱኝ። ሁላችንም አመሰግናለሁ። እንግዲህ ይህን ሰሞን ሩታ እና ኤርሜላ አብርሃም ቀለበት ካረገለት በኋላ እንግዲህ ብዙ ነገር ተፈጥሯል፣ ብዙ ውዝግብ ተፈጥሯል እና አሁን እንግዲህ ወደ ትልልቅ ሰዎች እያለፈ ነው ነገሩ። በጣም ያሳዝናል፣ እውነት ለመናገር ማለት ነው። የሰው ልጅ በዚህ መልኩ መውረድ በጣም ነው የሚያሳፍረው። ቾከሉ ትንሽ ማለት ነው እና እሱም ቀለበት ለማድረግ ቾከለ፣ እሷም ደግሞ በጣም ነው ቸኮለችው ማለት ነው። ምክንያቱም ፈርታ ማለት ነው። ሩታ ደግሞ እንግዲህ ህልክ ይዟታል፣ አልተውም ብላለች። በአጭር ጊዜ ውስጥ እንደምመልስ ተስፋ አለኝ፣ አትጠራጠሪ ብላ እንግዲህ ኤርሜላን ጠርታ አስጠነቀቀቻት። እንግዲህ ሩታ ማለት ነው በቅርብ ጊዜ አብርሃምን ወደ ራሴ አረጋለሁ ጠብቅኝ ብላ ነው ሄደችው ማለት ነው። እንግዲህ ከዛ በኋላ እንግዲህ በጣም ያሳፍራል ሁሉም ማለት ነው። የኤርሜላ ቤተሰብ ደግሞ እናትየዋ ናት እጅ ያለበት እና እናትየዋና አንድ እህቷ አንድ ወንድሟ ናቸው እጅ ያለባቸው እና ሌሎቹ ግን አያቶቹ ምናምን ዘመዶች የቅርብ ዘመዶች ማለት ነው ስማችን አጥፍታለች። በቃ አንድ እህቷም በጣም እያበደች ነው። ባደግንበት ሰፈር አንገታችንን አስደፋች እያለች ነበር እና በጣም እየተቆጡ ነው። ምክንያቱም ይሄ ነገር አሳፋሪ ነገር ነው፣ ባህላችንም አይደለም። ይሄ በጣም ያሳፍራል። በቃ ባህላችን አይደለም ይሄ። እንደዚህ አይነት አይን ያውጣ ነገር አሁን ነው ማለት ነው ዩቱበሮች የጀመሩት እንጂ ይሄ ባህላችን አይደለም እንደዚህ አይነት ነገር ማለት ነው። እና ትዳር ያለው ልጅ ያለው ወንድ አንድ ሴት ልጅ ከመሄድ መጣ የግድ ካላገባኸኝ ብላ እንደዚህ ጣምዳ መያዝ የሰውን ትዳር ትንሽ በቃ ቀዳዳ ስላገኘች መንገድ ስላገኘች ገብታ እንደዚህ መበተን በጣም ይከብዳል፣ በጣም ይደብራል ማለት ነው። ግን ኤርሜላ እንደዚህ አይነት ሰው አይደለችም። በጣም በቃ አይን አውጣናት እና ሩታም እንግዲህ በልክ በንዴት ነው ፍታኝ ብላ ያኔ ወረቀት ይዛ የመጣችው ማለት ነው። አሁን ግን ጭራሽ ህልክ ነው የሆነበት፣ ህልክ ይዟታል። አልተውም ብላለች። አይታወቅም ወይ ልትበቀል ትችላለች። ምን እንዳያሰበች እንግዲህ እሷ ታውቃለች። እና ከቡዜ ጋርም በጣም ተያይዘዋል፣ በጣም ተጣልተዋል። ምክንያቱም ቡዜም ስታስመስል ነው የቆየችው ከዚህ በፊት ማለት ነው። አሁን ግን ደስተኛ ሆና ነው ለኤርሜላ ቀለበት እንዲያደርግላት እሷም ያገዘችው ማለት ነው። እና በጣም ይደብራል። እንግዲህ የኤርሜላ አያት ረግመናታል፣ እኛ ረግመናታል ብለዋል። የሰው እርግማን፣ የትልልቅ ሰዎች እርግማን ደግሞ ጠብ አይልም፣ እውነት ለመናገር ማለት ነው። በእርግማን የተያዘ ትዳር ራሱ ትዳር አይሆንም። ዛሬ ተገናኙ፣ ዛሬ ቀለበት አረገለት፣ ይጋቡ አይጋቡ፣ ግን ቢጋቡም በኋላ መጨረሻቸው አያምርም። እውነት ለመናገር መጨረሻቸው አያምርም። አንደኛ የቤተሰብ እርግማን፣ የትልልቅ ሰዎች እርግማን፣ የሰው ምላስ፣ የሩታ እንባ እውነት ለመናገር ጠብ አይልም። ብዙዎቹ ግን አሁን ሩታ ላይ እየፈረዱት ነው ያሉትና አይፈረድበትም። እውነት ለመናገር ማለት ነው አይፈረድበትም። እሷም ስንት ሴቶች ናቸው ወደ ህይወታቸው ገብቶ የወጡት፣ ስንት ሴቶች ናቸው እውነት ለመናገር ማለት ነው። ሌሎቹ ግን ወጡ፣ በቃ ገቡ፣ ወጡ። ኤርሜላ ግን በቃ አልወጣለች።
ተለመነች፣ ምን አለች፣ አልወጣለች። እንግዲህ መጨረሻቸውን ደግሞ እናያለን። እውነት ለመናገር እንደዚህ ትልቅ ሰዎችም አያቷ ረግመናታል፣ እሷ ረግመናታል። ዘር ማንዘራችን ነው ያሰደበችው፣ አሰደበችን እያሉ በጣም ተናደውበታል ማለት ነው። እና እሷ ግን ጉዳይ አላለችም። ይሄን ነገር እንግዲህ በቅርቡ ሽማግሌ እንደሚሰበሰብ ምክንያቱም አብርሃምና ኤርሜላ ግንኙነታቸው እንዲቋረጥ ይሄ ነገር እንደማይሆን ባህላችን እንዳልሆነ ለማሳወቅ እንግዲህ በቅርቡ ሽማግሌ ይሰበሰባል ተብሏል። እንግዲህ አብረን የምናየው ይሆናል ወዴት እንደሚወጣ ነገሩ። እንግዲህ ሩታ ግን እልህ ውስጥ ገብታለች። በጣም ጥረት እያደረገች ነው። እንግዲህ መጨረሻቸውን እናያለን። በጣም ነው የፎከረችው፣ በጣም ነው እልህ ውስጥ የገባቸው ማለት ነው። እና ጭራሽ ስትሄድ በቃ እንደ ውሻ ሲያረጓት በጣም ነው የተናደደች ማለት ነው። እና የልጇ እናት ነች እና ትንሽ አላከበራትም እና ውሻ ነው ያረጓት እዛ ስትሄድ ማለት ነው። እዛም እነ ዳኒና ሜሪ ናቸው ይዟት የሄዱ ማለት ነው። እንግዲህ እሷ ደግሞ በጣም ተናዳለች፣ አልተውም ብላለች። እንግዲህ እና ያለን መጨረሻቸው ግን በጣም የሚያሳፍር፣ እውነት ለመናገር በጣም ነው የሚያሳፍር። የአብርሃም እናትና አባትም በቃ ዝም አሉ። ምክንያቱም ከዚህ በፊት ሩታም እሱም ስለምን ቆይቷል እና ብዙ ለምኗታል። አሁን ግን ዝም ብሏል። እንግዲህ አሁን ደግሞ የኤርሜላ ቤተሰብ በሙሉ ሰማ ማለት ነው። ሲሰሙ በጣም እየተቆጡ ይገኛሉ። እንግዲህ እህቷ የኤርሜላ እህት ደግሞ በቅርቡ የሩታን እንባ እንደምናብስ ተስፋ አለኝ ብላለች። እህቴን መመለስ አለብኝ ከዚህ ሁሉ ነገር ብላለች። እና እንደዚህ አይነት ትዳር እንደዚህ አይነት ኑሮ ከተጀመረ ደግሞ የትም አይደርስም። እውነት ይጀመራል እንጂ መጨረሻው አያምርም። ገባችሁ? እና የሰው ፍቅር ያልቃል እና መጨረሻቸው እንግዲህ እናያለን፣ የምናይ ይሆናል። ኤፍሬምም የትልቁ ወንድም እንግዲህ ወደ ሩታ ናቸው፣ ግን ወንድማቸውን ምንም ማድረግ አልቻሉም። የግድ እሷን ትተ ወደዚህ ሆን እያሉ ስለምኑት ነበረ። ግን ያው ወደ ጸብ ሲገቡ ስሉ ነው የተውት ማለት ነው። ያው ጊዜ ይፈታል ተብሎ ነው ማለት ነው። እንግዲህ ጊዜ ይፈታል ሁሉ ነገር እናያለን አብረን ማለት ነው። እንደ ፎከረች እንግዲህ ሩታ በመጨረሻም እንግዲህ ወደ ራሷ እንደምታረግ ደግሞ እንደ እግዚአብሔር ፍቃድ ይሁንለት። እውነት ፈጣሪ ይርዳት እና ለበቀል ካልሆነ ብላለች። እንግዲህ በቀል እንዳይሆን ሩታ ያጠፋችው ከዚህ በፊት እንትን ያረገችው ጊዜ ማለት ነው። በቃ እሷን እኔ ተመልሼዋለሁ ትቼዋለሁ ሁሉ ነገር ብላ ግን እንደ በቀል ነው እንትን ያለችው ማለት ነው። እና ከዛ በኋላ ነው እሱም የቆረጠ ማለት ነው። ሩታ ያን ጊዜ ነው ያጠፋችው። ያን ጊዜ ብትይዝ ኖሮ የልጇን አባት በሰላም ይኖሩ ነበረ ማለት ነው። እና ያኔ እሱም ኤርሜላን ከህይወታችን ውጭ ብሎ እሱም ትቶ ነበረ ማለት ነው። ከዛ በኋላ ግን እልክ ውስጥ ነው ያስገባችው። እልክ መያያዝ መጥፎ ነው፣ መጨረሻው አያምርም። በቃ መጥፋፋት ነው የሚሆነው። እና ሩታ ያን ጊዜ ነው ያጠፋችው። ሰዎችም በጣም ነው የተናደዱበት፣ ተመልካቾችም ቤተሰብም። አሁንም እንግዲህ ካልተበቀለች መልሰዋለሁ ብላለች። ያው እንዳሉት ደግሞ ሽማግሌ ቢወጣ እንደሚመለሱ አንድ ላይ እንደሚሆኑ ደግሞ ተስፋ እናደርጋለን። እንግዲህ ውድ ተመልካቾች ቪዲዮዬን ላይክ አድርጉልኝ፣ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። ሁላችሁንም አመሰግናለሁ። በያላችሁበት ፈጣሪ ጠብቃችሁ፣ እግዚአብሔር ሀገራችን ሰላም ያደርግልን፣ ሰላሙን ያወርድልን።
በያላችሁበት ሰላማችሁ ይብዛ። በሌላ ቪዲዮ እስክንገናኝ ደግሞ ቸር ያቆየን።